አሁን እዚህ ስንመጣ በድፍረት ነው ማንም ሰው አላውቅም ግን መተናል በድፍረት መተናል እንደዚህ በቀላሉ እንትን አትልም ብዙ ትግስት ይጠይቃል ብዙ መውደቅ አለ መነሳት አለ በሂደት ነው ግን ነገን ውጤትን አታውቀው ይህ ቪዲዮ እስካሁን ከሰራኋቸው ቪዲዮ ለየት ያለ ነው በዚህ ቪዲዮ ያልጠበቅኳቸው ብዙ ነገሮች ተከስተዋል የት ብለን ነው የምንወርደው ገንዘብ ከስራህ ምን ብለህ ይከብዳል ያው ያስፈራሃል ታሪኩ የሚጀምረው ከዚህ ነው አንድ ቢዝነስ በቂ የሆነ ገቢ ከሌለው ማደግ ቀርቶ አይቀጥልም ቢዝነሱ በመጀመሪያው ጥቂት ጊዜያት የሚያስቀጥለውን ገቢ የመፈለግ ግዴታ አለበት ይህን ለማሳካት እንግዲህ ደንበኛ ያስፈልገዋል ደንበኛ ለማግኘት ደግሞ ማስታወቂያ ይሰራል አሰራሩ እንደየጊዜው ቢለያይም የብዙ ሰው አይን ያገኘዋል የሚልበት ቦታ ሁሉ ስራውን ያሳያል ለምሳሌ ብዙ ሰዎች የሚተላለፉበት ቦታ ማብራት ፖል ላይ ታፔላ ላይ ጋዜጣ ላይ እንዲሁም ቲቪ ላይ ወዘተ ይህን ሁሉ ለማድረግ ግን ለትንሽ ቢዝነስ ከባድ ነው በተለይ ደግሞ ከሀገር ውጪ ላለ ቢዝነስ ለዚህ ነው በነፃ ለጀማሪ ቢዝነሶች ማስታወቂያ ልሰራላቸው የወሰንኩት ምክንያቱም ይህ የቢዝነስ የህልውናው ጉዳይ ነው ሰላም አሁን ደግሞ ቡኬሳ አገኛለሁ አንድ አሪፍ የኬክ ቤት ላስተዋውቃችሁ ነው ቡኬሳ የምትኖሩ ከሆነ እዚህ ጋር ጸዲ ኬክ ቤት አለ ከኔ ጋር አሁን ወደዛ እንሄዳለን ፋጥማ ኢብራሂም ይባላል እኔ መጀመሪያ ሳውዲ ነበር የምኖረው ኢትዮጵያ ነው ተወልጄ ያደግኩት ኤርትራዊ ነኝ እና ሳውዲ ስኖር የዛሬ 4 አመት ኤርትራ ሄጄ ከኤርትራ ወደዚህ መጣሁኝ ማለት ነው ኢንቴቤ ላለው ቢዝነስ ጊዜን በማይጎዳ መልኩ እንዴት መምጣት እንደምችል ስለተነገረኝ ጊዜ ሳላጠፋ ቶሎ ወጣው ጋይስ የትራንስፖርት አማራጩ በጣም ጠቃሚ ነበር ኢንቴቤ ለመሄድ ብዙ ብር ያስፈልገኛል የምለውን አመለካከቴን እንድቀይር አረገኝ አሁን ወደ ኢንቴቤ እየሄድን ኢንቴቤ ክርስቲያናል ነው እዚህ ጋር መተን ነው ከዚህ ነው ኢንቴቤ ትራንስፖርት ፕሮሰስ አሁን ይኸው ኢንቴቤ እየሄድን ነው እዚህ ዩጋንዳ ውስጥ ኮናቹና ወደ ኢንቴቤ መሄድ የምትፈልጉ ከሆነ ኢንቴቤ ኤክስፕሬስ የሚባል አሪፍ የትራንስፖርት አማራጭ አለ እሱ የሚገኘው ቪክቶሪያ ዩኒቨርሲቲ አጠገብ ነው ያለው እና ይሄኛውን ያገኘነው ከዛ ነው እንደምታዩት በጣም ኮምፎርታብል ነው እንትኑ ወንበሮቹ ብትሉ መኪናው በጣም ፈጣን ነው እና ኤክስፕሬስ መንገድ ነው የሚጠቀመው ምናምን እና በጣም አሪፍ የሆነ እንትን ነው ደግሞ ፕራይሱ 5000 ነው 5000 ዩጋንዳ ሽሊንግ ባይ ዘ ታይም ይሄን ቪዲዮ ስንሰራ 5000 ነው የከፈልነው ያው መንገዳችንን ጀምረናል በቲክቶክ የምታዩ ከሆነ ፕሊዝ ፎሎ አድርጉ በዩቲዩብ የምታዩ ከሆነ ሰብስክራይብ አድርጉ ይመቻችሁ ደግሞ ኢንቴቤ እንገኛለን ታክሲ ኤክስፕረስ ስትጠቀሙ ፊት ለፊት እዚህ ጋር ነው የሚያወርዳችሁ ከዛ ቀጥታ ከሱ ፊት ለፊት ይሄን የመሰለ ትልቅ ሆቴል አለ ገብተን ደግሞ ሞር እንየው ተከተሉኝ የቢዝነስ ኦነራችን እዚህ አጠገቢ ትገኛለች ይሄንን ሆቴል ከከፈትሽው ምን ያህል ጊዜ ሆነሽ በቃ ጾሙ ይገባ ገና አሁን ሁለተኛ ወራችን የስግደት ጊዜ ስለሆነ ሰው ማምሻው ላይ ነው የሚመጣው
ማምሻው ላይ ነው የሚመጣው። ዛሬ በዚህ ቪዲዮ ከቢዝነስ ኦነሮች ጋር የነበረኝን አሪፍ ቆይታና የሚሰጧቸውን ሰርቪሶች በተጨማሪም ለምን እዚህ መምጣት እንዳለባችሁ ሙሉ በዚህ ቪዲዮ ስለማሳያችሁ እስከ መጨረሻው ተከታተሉኝ። ሱዑዲያ ያለው ልብስ ሸጥ ነበር በቲክቶክ ኦንላይን ወደ ውጭ ልክ ነበረ እና በጣም ሰራ ነበር። እዚህ ስመጣ ያለ ስራ ቁጭ ማለት በጣም ስላልወደድኩት ምን ልስራ ምን እያልኩ ዩቲዩብም ሰራ ነበረ። ከዛ በኋላ የሀበሻ ኬክ አይገኝም እንዴት ምናምን ሲሉ በቃ ለምን አልሞክርም ብዬ ለምን ሱዑዲያ ላይ ኬክ በጣም እንደ ልብ ስለሚገኝ ብዙ ሰው ትኩረት አይሰጠውም ማለት ነው። እና በየሱፐር ማርኬቱ ሄደ በ30 ወይ ብዙ ኬክ ቆንጆ ኬክ ታገኛለህ ማለት ነው። ባይዚ በጣም አሪፍ ቦታ ነው። ልክ እኔ በቃ ገርሞኝ ነበር። ልክ እንደመጣው እዚህ ጋር ነበር ታክሲ ያወረደኝ። ልክ ከታክሲው እንደወረድኩ ነው እኔ በቃ ከሩቅ ትመጫለሽ ምናምን ብዬ ነበር ስደውልልሽ ማለት ነው። ለካምፓላ ታክሲ ሞረጃው ብዙ እንደማ የምንሰራው ቴካዌ ነው። ቴካዌ ነው የሚሄደው በብዛት። እዛም የምታወቀው በቴካዌ ነው። እዛ ግን ሰርተሽ ነበር? እዛ በረጅም ጊዜ አሁን ግን ከጀመርነው 2 ወራችን ገና እንደውም ጾሙ እኮ ነው። ጾሙም ሲገባ ነው የጀመርነው። ኦኬ ያኛውን እዛ ረጅም ከ2 አመት በላይ የሰራ ነው። 1 አመት ከምናምን ሰርቻለሁ እዛ ከወራ። ኦኬ ኒና ወደዚህ ሙቭ ካረገች 2ኛ ወሯ ቢሆንም ከዚህ በፊት ካባላጋላ ትሰራ ነበር እና ብዙ ሰዎች የሚያደንቁላትን ተወዳጅነት ያገኘውን በየአይነቷን መቅመስ ፈለኩ። ይሄን የመሰለ ምግብ አላቸው። ምሳችን ደርሷል። የሚገርም በየአይነት ነው። እንግዲህ ካባላጋላ የምታውቋት ሰዎች ታቋታላችሁ። ባይዚ እንደዚህ በየአይነት ከበላው ቆየው እንቀምሳለን። እጄን ታጥቤ ልምጣ መጀመሪያ። ግን እጄን ታጥቤ እስክመጣ እንግዲህ ወደ ፋጡማ እንመለስ እና ለምን አልጀምርም ብዬ ስጀምር ሲበላሽ ሁሉንም በቃ ያ መጨረሻ ላይ ከ1 አመት በኋላ ተሳካልኝ። ቆንጆ ሶፍት ኬክ መስራት ጀመርኩ ማለት ነው። ከዛ ጎረቤታችን ነበረች የሷ ግራጁዌሽን ነበር ለሱ ሰራሁላት። ቆንጆ መጣ። ከዛ መስራት ጀምሬያለሁ አልኩኝ። ቡኬሳ አቅራቢያ ካላችሁ ፋጡማ ጋር መታችሁ በትናንሹ ስላይስ ሲሆኑ ይህንን የመሳሰሉ አሪፍ ኬኮች አሉ እና ጋይስ ጣዕሙ ልነግራችሁ አልችልም። በጣም ደሳስ የሚሉ ኬኮች ነው ያሉት። ባይዚ ቴክስቸሩ በጣም ደስ የሚለው ካያችሁት ከለሩ ራሱ ጽድት ያለ የሆነ ብራውን የሆነ ጠዲ ከለር ነው ያለው። በጣም በጣም መታችሁ ቀበሱ ነው ምን ይላል። በጣም ጠዲ ነው ታሰለው ጀምሮ ከጣሙ በጣም አሪፍ የሆነ ኬክ ነው እና በጣም የሚጣፍጥ ኬክ ነው። ከምር ማቆም አቅቶኛል። 10 እየበላው ነው። ባይዘዌ ጋይሶች ኬኩ በጣም ስለተመቸኝ ፋጡማን እንዴት አሪፍ ኬክ እንደምትሰሪ አስተምሪኝ ብያት ከመጀመሪያው እስከ መጨረሻው ልታስተምረኝ ቃል ገባችልኝ። ከዛ በፊት ግን የኒናን በየአይነት ቀምሰን እንመለስ። ቴስት ላደርግ ነው። ከዚህ ጋር አሪፍ እንጀራቸው አይ ቲንክ የጤፍ እንጀራ ነው። በጣም ጸዲ እንጀራ ነው ያላቸው። ኦ ማይ ጋድ ቀይ ስር ሁሉ አለ። የሌለ ነገር የለም። ጸዲ ነው በጣም ከሁሉም ነው አድርጌ የምቀምሰው። ኦኬ ሽሮ አቀረ በጣም ጉርሺ ማለት ነው። አነቀኝ። በስመ አብ እንደገና ልቅመስ። እንደገና በጣም ነው የሚጣፍጠው። ባይዚ በእውነት ምን እንደምላችሁ አላውቅም። ከምሬ ነው። በጣም ነው የሚጣፍጠው። ይመቻል። በእውነት አሪፍ ምግብ ሰራለች። መታችሁ ብሉ፣ ጠጡ። እንደዚህ አይነት አሪፍ ምግብ አለ። ምን እንደምትጠብቁት እዚህ ካባላጋላ ሁሌ ከምትሉ እዚህ ትመጣላችሁ። 5 ብር ብቻ ነው ትራንስፖርት። ልክ እዚህ ጋር እንትን ካላችሁ ከወረዳችሁ በኋላ መታችሁ አዛችሁ መብላት ነው ብሮ። በየአይነታቸው በእውነት በጣም የሚገርም ነው። በዛ ላይ ደግሞ እሷ እንዳለችኝ ከሆነ የዩጋንዳን ምግብ እያቀላቀሉ ስለሆነ ብሮ መታችሁ ዩጋንዳ ምግብ መብላት ትችላላችሁ። ይሄን መብላት ትችላላችሁ። በቃ ታትስ ፋየር ብሮ። ኢንቴቤ መታችሁ ኒና ጋር ዘና ካላችሁ ከበላችሁ ከጠጣችሁ በኋላ የምትሄዱበት አሪፍ መዝናኛ ቢች አለ። እንግዲህ በጣም ከዚህ ቦታ ቅርብ ስለሆነ ኒና ጋር መታችሁ ከተጠቀማችሁ በኋላ እዛ ሄዳችሁ ዘና ብላችሁ አሪፍ ሰዓት ማሳለፍ ትችላላችሁ።
እኔም ዛሬ ከምሳ በኋላ እዛ ልሄድ ስላሰብኩ በጣም ኤክሳይትድ ነበርኩ። This is Coco Beach. So we have a lot of activities. So all the 3 days Ghana is so boring, eh? Yeah. That's why you come outside, you come interview. Oh. Outside this Coco Beach is so very nice, eh? We love it. ቦታው ግን ብዙም ሩቅ ስላልሆነ ወክ ለማድረግ ወሰነ። ነገር ግን ረቅ ያለን ስንመጣ ቦታው ጸጥ ማለቱ በጣም ያስፈራን ነበር። ለመጀመሪያ ጊዜ ዛሬ ኬክ እየተሰራ ባይኔ ላይ ነው። ለመጀመሪያ ጊዜ ቃል በገባችው መሰረት ፋጡማ ኬኩን መስራት ታስተምረን ጀመር። ስለዚህ መጀመሪያ ላይ ኬኩን በግማሽ ከመሃል ከፈል ነው። ከዛን አነሳ ነው። ለዚህ ጅማሬው ላይ ክሬሙን አረግን እንዲረጥብ እና ለስለስ እንዲል ወተት አረግንበት። ከዛን መሃሉ ላይ ክሬም ጨመርን። ከዛ በትክክል ሁሉም ቦታ እንዲዳረስ አረግን። ከዛ ላይ ያለውን ኬክ ደረብን። ኬኩ ሶፍት እንዲሆን አናቱ ላይ ያለው ደረቁ ፓርት መገፈፍ ነበረበት። ገፈን አነሳ ነው። ይህም ኬኩ እንዲለሰልስ ይረዳዋል ማለት ነው። ካለንበት ቦታ እስከ ኮኮ ቢች ወክ ለማድረግ 15 ደቂቃ ብቻ ነው የሚፈጀው። ለዛውም ደግሞ ለመዝናናትና አሪፍ ነገሮች መንገድ ላይ ለማየት ወክ ማድረግ በጣም አሪፍ አማራጭ ነበር። መንገዱ በጣም ያማረና ብዙ አይነት ተፈጥሮዎች ያሉበት ቦታ ስለነበር በጣም ብዙ የሚታይ ነገር ነበር። እናም በጣም ብዙ እያየን ስንሄድ ሳናቀው ይህ ቦታ ላይ ደረስን። ኦልሬዲ ኮኮ ቢች አጠገብ ነው ያለነው። እየሄድን እዚች ጋር እንደምታዩት የዝንጀሮች ምስል ያለበት ቦታ ነው ያለነው። ኦልሞስት ኮኮ ቢች ጋር የደረስን ነው። ቦታው ይሄን ነው የሚመስለው። ባይዚ እንደውም ትምህርት ይሆናል። አሁን ቤታቸው መስራት ለሚፈልጉ ሰዎች እንደዚህ በቀላሉ መስራት ይችላል። ዋናው ምንድነው ሰው የሚወደው የኬኩ ልስላሴ ነው። እቺ ሚስጥር ነች። ከዛም ላዩ ላይ ክሬም አረግን፣ ዙሪያውንም ክሬም አረግን ሞር ሰርክል እንዲመጣልን። እንደምታዩት ሼፑ እየተስተካከለ መጣ። በደንብ ኬኩ እንዲያምርና አሪፍ ቅርጽ እንዲኖረው እንደዚህ በትክክል ዙሪያውን እየዞርን አሪፍ ዲዛይን እንዲኖረው አረግን። የቀረው ክሬም ላይ ከለር አዳረግንና እንደዚህ ወይን ጠጃማ የሆነ ከለር ሲያመጣልን በትክክል ካደባለቅ ነው በኋላ ዱኬሩ መስራት ጀመርን። ዱኬር ስታረጉት ሞር ኬኩ እያመረ ይመጣል እና ደግሞ ወይን ጠጅ መሆኑ በጣም እንትኑን ኬኩን እንዲያምርና ለየት እንዲል አድርጎታል። እዩት እንግዲህ ኬካችን እየተገባደደ ነው። እዩት እንዴት እንደሚያምር። በዚህ በትንሽ ደቂቃ ውስጥ የሰራነው ኬክ ይሄን ይመስላል እና ኋላ እስክንቆርሰው ድረስ ከኛ ጋር ቆዩ። ይሄንን ቪዲዮ ሙሉ እስከ መጨረሻ ጨርሶ የትም እንዳትሄዱ። አሁን ወደ ፍሪጅ ውስጥ እንወስደዋለን። ኋላ ላይ እንግዲህ ሰዎች ቀምሶት ምን እንደሚሉት እናሳያችኋለን። አሁን ግን ኮኮ ቢች ይገኛል። ኮኮ ቢች ነው ያለሁት። አሁን ኢንቴቤ ከመጣችሁ እዚህ መጣችሁ ኮኮ ቢች ዘና እንድትል ባይዘ ቅርብ ነው። ልክ በታክሲ 5 መጣችሁ ሰው ጋር እንትን ካላችሁ በኋላ ወክ አረግን። እዚህ 15 ደቂቃ ወክ አረግን። 15 ደቂቃ ወክ አረግን በኋላ እዚህ መጣን። ብሮ ኮኮ ቢች how do you came here? Come man, just some holiday free, eh? So I'm enjoying our time, eh? So all the 3 days in Ghana is so boring, eh? That's why you come outside, you come interview. Outside this Coco Beach is so very nice, eh? We love it. Also here it doesn't have any oceans, eh? But it just like our time here. First and foremost, I'm called Mehdi. Lifeguard at Coco Beach, and I'm here to help people out to learn how to swim and to guide and to save. So if there is anyone like who don't know how to swim, they can come and you teach them. They can come and it's free of charge.
ባይዘዊ ካላቸው አክቲቪቲዎች አንዱ በቦት ሐይቁ ላይ መዝናናት ነው። ነገር ግን ያላሰብኩት ነገር ተፈጠረ። ምንም እንደጠበቅኩት አልነበረም። በጣም በፍጥነት ነበር ቦቱ ሲሄድ የነበረው። ቪዲዮ እንኳን እንዳንቀርጽ ውሃ ሲገባበት ነበር። ካሜራውን ኦፍ ያደረገ አስቸግሮት ነበር። ካሜራው በጣም በስብሶ ነው የወረደው እና በጣም አስፈሪ የሆነ ሰዓት ነው ያሳለፉት። ግን በቃ ለመዝናናት በጣም ሪኮማንድ አደርጋቸዋለሁ። በጣም ነው የሚያስፈራው which is በቃ አሪፍ ኤክስፒሪየንስ እንዲሆናችሁ። Well, what makes this place special? Swimming, playing basketball. The most thing is for fun. So there's a basketball. Also at night they're so beautiful. So we are waiting at night at around 7 or 8. This night, no one can touch that moment. I would say that please, guys who are there, come and have fun, fish, music, beers, and other stuff, And as you see that it's a lake, vibes are too high. And we always see are open from Monday to Monday. The place located in Entebbe, near or opposite airport. Oh my God! I was about to die. I wish I did. በጣም አስፈርቶኝ ነበረ ግን በቃ በሰላም ወርደናል። እንደገና ሌላ እድል ቢሰጠኝ ካሜራን ይዤ አልወጣም። ግን በቃ በጣም ዘና ለማለት አሪፍ ኤክስፒሪየንስ ነው። ተቀምጬ ሳስብ እዚህ የመጣንበት ዋና ዓላማ ትውስ አለኝ። እዚህ የመጣንበት ምክንያት በኒናና በፋጡማ ምክንያት ነው። ኒናና ፋጡማ እንግዲህ በጣም ጎበዝና ታታሪ ናቸው። ምንም ተስፋ ሳይቆርጡ ጎብዘው በመስራታቸው ያሉበት ደረጃ ደርሰዋል። ችግሮች ግን ሳይኖሩ ቀርተው አይደለም፣ ያሉትን ችግሮች በማለፍ ነው እዚህ ደረጃ የደረሱት። ዩጋንዳ ላይ ቢዝነስ ለመጀመር ምንድነው ከባድ ብለሽ ብታስቢ? ያው አተርፋለሁ ወይ ያው ያስፈራሃል። ግን ከመቀመጥ ራሴን ካስተዳደርኩበት አሁን እኔ የምሰራው የቤተሰብን እጅ ላለመጠበቅ ነው። ከሰራ ትበላለህ፣ ትለብሳለህ፣ ትጠጣለህ። ያው ደግሞ ለአንዳንድ ነገሮች እንጂ ያው በትልቁ አይደለም የምታስበው፣ በሂደት ነው። ግን ነገን ውጤትን አታውቀው። ከባድ ነው ቢዝነስ። እንደዚህ በቀላሉ እንትን አትልም። ብዙ ትዕግስት ይጠይቃል። ብዙ መውደቅ አለ፣ መነሳት አለ እና ባለማወቅ 2 ኪሎ በ60 ብር ነበር የሚሸጠው እና የክሬሞቹ ቦታ ምን ቦታ ላገኝ አልቻልኩም። ወይ ደግሞ ፕሮሰስ ሊመጣ ይችላል፣ ወይ ዳገር ልትሄድ ትችላለህ። አሁን እዚህ ስንመጣ በድፍረት ነው፣ ማንም ሰው አላውቅም ግን መተናል፣ በድፍረት መተናል። መጀመሪያ የምሰራበት ቦታ ጋር በቃ ክራይ ስላልቻልኩ ቤት ሆኜ ነበር ቴካዌ የምሰራው፣ በስልክ ነበር የምሰራው። ከዛ በኋላ የሆነ አጋጣሚ ትንሽ ማሞኝ ነበረ። ልክ በሚና ገገም ሲጨርስ ወደዚህ ስራ ገባ። ነገር ግን እኚህ ሁሉ ቻሌንጆች ሳያስቆማቸው ቻሌንጆችን ወደ አድቫንቴጅ እየቀየሩት ከሌሎች ሀገር ሰዎች ጋር ኮላቦሬት አድርገው ሲሰሩ ይታያል። ኤርትራዊ፣ ኢትዮጵያዊ፣ ሶማሊያዊ፣ ሱዳናዊ፣ ኡጋንዳዊ በቃ ሁሉ ዜጋ ደንበኛዬ ነው ማለት ነው። እነዚህ ቢዝነስ ኦነሮች ከትንሽ ቦታ ተነስተው እንግዲህ እዚህ ደረጃ ላይ ደርሰዋል። ታዲያስ እንደናንተ ቢዝነስ መጀመር ለሚፈልግ ሰው ምን ትመክራላችሁ? ባልኳቸው ጥያቄም ይህንን መልስ ሰጥተዋል። በትንሹ ትጀምራለህ፣ ፋስት ፉድ ትጀምራለህ። በትንሽ ነገር ግድ ትልቅ ሬስቶራንት መክፈት አይጠበቅም። እቤትም ሆነ እኮ ቴካዌ መስራት ትችላለህ። እኔ ቤቴም ሆኜ ሰርቻለሁ። ሰው ምን ይፈልጋል የሚለውን ማጥናት ያስፈልጋል። መጀመሪያ ገንዘብ ከስራህ ምን ብለህ ይከብዳል እና መጀመሪያ በቤት ጀምረህ ራስህን አስተዋውቀህ ምን ብለህ ከዛ ወደ ደጅ መውጣት ጥሩ ነው እላለሁ። በትንሽ ትጀምራለህ። አንድ ጊዜ በትልቅ ላይ ከገባ ከባድ ነው።
ቤት ሆነ ኦርደር ማረፍ መቀበል ትችላለህ። ግድ ትልቅ አትጠብቅ። ከዚህ ቤት ነበር ምሳሌ ነበር መጀመሪያ የምሰራበት ቦታ ጋር በቃ ክራይ ስላልቻልኩ ቤት ሆኜ ነበር ቴካዌ የምሰራው። በስልክ ነበር የምሰራው። ከዛ በኋላ የና አጋጣሚ ትንሽ ማሞኝ ነበረ። ልክ በሚና ገገም ሲጨርስ ወደዚህ ስራ ገባ እና ደግሞ ምንድነው ጥራት ያለው ነገር ካቀረብክ ደግሞ ሰው ይመጣልሃል። እኔ አሁን በአብዛኛው ሰው በሰው ነው ቆንጆ ኬክ ነው ቆንጆ ሶፍት ኬክ ነው የምትሰራው በማለት አንዱ ለአንዱ እየነገረ ነው። ከአድቨርታይዝ ይልቅ ሰው በሰው የሚመጣኝ ይበዛል ማለት ነው። ግን እኔም ማስበው አሁን እየሰራው ያለው ራሴ እየተጠቀሙ ሰዎች እንዲጠቀሙና በእኔ ስራ ሰዎች ደስተኛ እንዲሆኑ ነው የምፈልገው። የኔን ምግብ በልተው ኮምፕሌን እንዲመጣብኝ አልፈልግም። የኔን ምግብ በልተው የኔና ምግብ ብለው እንዲያስታውሱኝ ነው የምፈልገው። እስካለው ድረስ ነው እኔ እስካለው ድረስ እየሰራው ነው። ተመልካቾቻችን ይኸው ፋይናል ስቴጅ ላይ ደርሰናል። ኬኩ ይሄንን ነው የሚመስለው የሰራ ነው ኬክ ማለት ነው። እናንተ ደግሞ ስታዙ አስቡት። አሪፍ አድርገን ነው ከዚህ በላይ የምንሰራው። ቡኬሳ ኢትዮ ዩጋንዳ አጠገብ ያለው ኬክ ቤት ነው። መታችሁ ለሰርጋችሁ፣ ለልደት፣ ለኤኒ ፕሮግራም መታችሁ ኬክ ማዘዝ ትችላላችሁ። ከዛም ኬኩን ቆርሰን ቀመስን። በጣም የሚጣፍጥ ኬክ ነበር። ነገር ግን ኬኩን ቆርሰን ስንቀምሰው ያልገመትነው ነገር ተፈጠረ። ከዛ በፊት ግን የኮከቦች ጉዞ እንዴት አለቀ የሚለውን አይተን እንመለስ። አሁን እየወጣ ነው። ጓደኛ አግኝቻለሁ። ከነሱ ጋር ነው ዛሬ ሄደው እነሱ ጋር ፈታ ብለን እስከ ቤት ይወስዱናል። በታክሲ ነበር ሌላ ያሰብኩት ግን አልቻልኩም። ምክንያቱም በቃ I got a friend so I'm going to go with them. Yeah, that's it. ኬኩን እየቀመስን ሳናስበው እንደዚህ በሰዎች ተከበብን። So we are going to have holiday. Our Easter is going to come. It's not yet. Yeah, we just celebrate different Easter. So this all cake is for Easter, yeah? Hey, this is for Easter. Yeah. Hey, happy Easter. መጀመሪያ ላይ በጣም ፈርቼ ነበር። ነገር ግን እነሱ የመጡት ልደት መስሏቸውና ሞቅ ሞቅ ሊያደርጉት እንደሆነ ሳቅ it was so amazing። በቃ እንዴት they are so friendly ማለት ነው። በጣም ፍሬንድሊ ናቸው። በጣም ደስ የሚል ጸባይ ነው ያላቸው። Okay. Hey, come. Happy birthday. Come. I give you. Wait. ከዚህ ቪዲዮ በጣም ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። በተለይ ደግሞ ከነዚህ ቢዝነስ ኦነሮች እኚህ ቢዝነስ ኦነሮች እንግዲህ ከሰው እጅ ላለመጠበቅ በራሳቸው ተፍጨርጭሮ ለመስራትና ራሳቸውን ለመቻል ብለው ቢጀምሩ አሁን እዚህ ቦታ ላይ ደርሰዋል። How do you taste it? Yes, it is good. It's very good. Yeah. I tasted it, and thank you so much. Yeah. Because the Pascal, it is the day we remember the death of our Jesus Christ. Our Jesus Christ. Yeah. Yes. መጣችሁ ስላያችሁ በጣም ነው የምናመሰግነው። እንግዲህ ደግሞ የጠፉን ቤተሰቦቻችን በዚህ አጋጣሚ እንደሚመጡ ተስፋ እናደርጋለን። መልካም በዓል። እንግዲህ አሁን ጊዜው የስግደት ነው። እንግዲህ ለሁሉም ቤተሰብ መልካም በዓል ነው። ይህ ቪዲዮ ብዙ ነገር ለመጀመር ምክንያት ካልሆናችሁ ምን ምክንያት እንደመሆናችሁ አላውቅም። ለእኔ ግን በጣም ትልቅ የሆነ ምክር አግኝቼበታለሁ። ወዶት የነገሩኝ በጣም ሶፍት እቲ ሶ ሶፍት እያሉኝ በጣም በዚህ አባላ አስመሰል ነው ገና ሳይመጣ ማለት የሰራነው ኬክ ካሪ ሆኖ ሰዎች ተሻምቶ በልቶ በጣም ደስ ይላል። ሰው በርዝዴ ነው የመሰለው። ያን ሰው በርዝዴ ነው የመሰላቸው። ሰው አብዮት እያሉ ነበር። እናመሰግናለን። በጣም አሪፍ ጊዜ ያሳለፍነው። ስለተከታተላችሁ ደግሞ እናንተንም እናመሰግናለን። እዚህ ቪዲዮ የምታዩ ሰዎች ቴንኪ። በጣም አሪፍ ጊዜ ያሳለፍነው።
ታዲያ ስለነሱ ተጨማሪ መረጃ ማግኘት ከፈለጋችሁ ዲስክሪፕሽን ላይ ቲክቶክ አካውንታቸውን አስቀምጫለሁ። ኮንታክት አድርጓቸው፣ ሄዳችሁ ተጠቀሙ፣ ጭንቅላታችሁን አድሱ። አሪፍ የሆኑ ነገሮችን ታገኛላችሁ። ሄዳችሁ ዘና በሉ። That is good. Thank you so much. Thank you so much. Say, please subscribe this YouTube channel. Let everyone subscribe a channel, follow up and comment, subscribe. Yeah. And that's okay. Yes, thank you so much, man. Thank you, man. በጣም እናመሰግናችኋለን። ሰብስክራይብ አድርጉ። እዚህ ሰፈር ከሆናችሁ ደግሞ እዚህ መምጣት እንዳትረሱ። አሪፍ ኬኮች እንደዚህ ያሉን። እናመሰግናለን። ምን ማለት ፈልጋለሁ? እኔ አመሰግናለሁ በጣም ጎረቤቶቻችን ኡጋንዶች ስለተደሰቱ በጣም ደስ ብሎኛል። ያ በጣም እናመሰግናለን። በጣም ይህ ቪዲዮ ከተመቻችሁ እንግዲህ እዚህ ስክሪን ላይ የምታዩትን ቪዲዮ ስለምትወዱት ተመልከቱት። ይሄ ቪዲዮ ደግሞ ባይ ኤኒ ሚንስ ከተጠቀማችሁበት ላይክ ማድረግ እንዳትረሱ። ኤኒ ታይም እንደዛ አይነት ቪዲዮ ስለቅ እንዲደርሳችሁ ደግሞ ሳብስክራይብ አድርጋችሁ ደወል ምልክቷን ማብራት እንዳትረሱ። ስለተከታተላችሁ በጣም እናመሰግናለን። ቴንክ ዩ